አንድ ሰው አንድን ቢዝነስ ለመጀመር ስለዛ ቢዝነስ ማጥናት አለበት። ቢዝነሱ እንዴት እንደሚሰራ ማወቅ አለበት እና ደግሞ ቢዝነሱን ልጀምር ቢል እንዴት መጀመር እንዳለበት ማወቅ አለበት። ልክ እንደዛው አንድ ሰው ዩቲዩብ መጀመር ከፈለገ እነዚህን 3 ነገሮች ማወቅ አለበት ብዬ አስባለሁ ግዴታ። እኔም በዛሬው ቪዲዮ ላይ እኚህን 3 ነገሮች ነግራችኋለሁ። ሌሎች ነገሮችም አሉ ግን በሌላ ቪዲዮ ላይ ሌሎቹን ነግራችኋለሁ። ለዛሬ 3ቱን ነገሮች ዋና አስፈላጊ ምላቸውን 3ቱን ነገሮች ነግራችኋለሁ። ተከታተሉኝ። ቪዲዮን ላይክ በማድረግ ጀምሩ። እንጀምር። የመጀመሪያው የሚሆነው ኒሽ መምረጥ ነው። ኒሽ መምረጥ ማለት የእናንተን የቪዲዮአችሁን አይነት ማለት ነው። ምን አይነት ቪዲዮ መስራት ነው የምትፈልጉ? ለምሳሌ ስለ ቴክ ሊሆን ይችላል። ሪያክሽን ቪዲዮ መስራት ልትፈልጉ ትችላላችሁ። ቭሎግ መስራት ልትፈልጉ ትችላላችሁ። እንደ ፍላጎታችሁ ነው። ከነዚህ ውስጥ አንዱን ትመርጡና እናንተ የምትወዱትንና ብዙ ቪዲዮ ልትሰሩበት የምትችሉበትን ኒሽ መምረጥ ነው ማለት ነው። ነገር ግን ኒሽ መምረጥ ከከበዳችሁና እኔ አሁን ኒሽ መምረጥ ከብዶኝ ነበር መጀመሪያ አካባቢ ላይ። ኒሽ መምረጥ ከከበዳችሁና ምን አይነት ቪዲዮ ልትሰሩ እንደምትችሉ ካላውቃችሁ ይህንን ማድረግ ትችላላችሁ። የምትከታተላቸው ዩቲዩብ ቻናሎች ይኖራሉ። የነዛ ዩቲዩብ ቻናሎች ኮሜንት ላይ ትገቡና ተመልካቾች የጠይቋቸውን ጥያቄዎች ታያላችሁ ማለት ነው። በኮሜንት ላይ የሚጠይቋቸውን ጥያቄዎች ማለት ነው። ከዛ ለነዛ ጥያቄዎች መልስ የሚሆን ቪዲዮ መስራት ማለት ነው። ቀለል ያለ ነገር ነው። እንደዛ አድርጋችሁ መጠቀም ትችላላችሁ ማለት ነው። ኒሽ መምረጥ ካቃታችሁ በእነዚህ አይነት መንገድ ኒቻችሁን ትመርጣላችሁ ማለት ነው። ነገር ግን ኒቻችሁን መርጣችሁ ቪዲዮ ሰራችሁ እና ፖስተታችሁ ማለት ቪው እና ተመልካች ታገኛላችሁ ማለት አይደለም። ሁለተኛው ተምብኔል ነው። ምንም እንኳን ጥሩ ኒሽ ብትመርጡ አሪፍ ቪዲዮ ብትሰሩ ተምብኔላችሁ አሪፍና ሳቢ ካልሆነ ቪዲዮአችሁ አይታይም። እና እንዴት ሳቢና ጥሩ ተምብኔል መስራት እንችላለን ካላችሁ የመጀመሪያው ነገር የሚሆነው ተምብኔላችሁ ላይ እንዲህ በዛ ያለ ጽሁፍ ያለበት ተምብኔል አለመስራት። ጨቅ ጽሁፍ እንደማመልከቻ ያለበት ነገር አለመስራት። አሁን ብዙ ጊዜ ዩቲዩብ ላይ አለ እንደዛ ብዙ ተምብኔላቸው ላይ ብዙ ጽሁፍ ያለበት ማለት ነው። እና ደግሞ ቀለል ያለ በቃ ሲምፕሊሲቲ፣ ባክግራውንዱ በጣም ውስብስብ ያለ ባክግራውንድ፣ ቀለል ያለ ባክግራውንድ፣ ትንሽ ብለር የሆነ ባክግራውንድ መጠቀም ቀለል አድርጋችሁ ማለት ነው። ከዛ ትልልቅ አይከኖችን አለመጠቀም። በቃ አይከን ብዙም አይከን አለመጠቀም። አይከን ራሱ ባትጠቀሙ አሪፍ ነው፣ ግን ከተጠቀማችሁ ራሱ አንድ አይከን ወይም 2 አይከን ተጠቀሙ እንጂ እንዲህ ብዙ አይከኖችን ምናምን አለማስገባት። ቀለል አድርጋችሁ ፎቶ ካለ ጥራት ያለው ፎቶ ማድረግ ነው ማለት ነው። ቀለል አድርጋችሁ ተምብኔላችሁን መስራት። ነገር ግን ጥሩ ተምብኔል ሰራችሁ ማለት ቪዲዮአችሁ ይታያል ማለት አይደለም። 3ኛው ታይትል ነው። ታይትል ማለት የቪዲዮአችሁ ርዕስ ማለት ነው። ለቪዲዮአችሁ የምትሰጡት ርዕስ ነው። ለሰራችሁት ቪዲዮ የምትሰጡት ርዕስ ማለት ነው ታይትል ማለት። ለቪዲዮአችሁ የምትሰጡት ርዕስ ደግሞ ዝም ብሎ አይደለም። አሁን አማርኛ ብሎ እንደሚጻፈው ክላስ ውስጥ ምናምን እንደዛ አይደለም። ታይትላችሁ መሆን ያለበት ሰርች ሲደረግ ሊመጣ የሚችል ነው መሆን ያለበት። ዩቲዩብ ላይ ሰው ገብቶ ሰርች ሲያደርገው ሊመጣ የሚችል አይነት ታይትል ነው መሆን ያለበት። ለምሳሌ ስለ ዩቲዩብ ከሆነ የምታስረዱት ታይትላችሁ ሊሆን የሚችለው ዩቲዩብ መጀመር መሆን የለበትም። ብዙ ጊዜ ሰው ሰርች የሚያደርገው ዩቲዩብ መጀመር ብሎ አይደለም፣ ዩቲዩብ አጀማመር ብሎ ነው ሰርች ሊያደርግ የሚችለው። ስለዛ ታይትላችሁ መሆን ያለበት ዩቲዩብ አጀማመር ነው ማለት ነው እንጂ ዩቲዩብ መጀመር ከሆነ ቪዲዮአችሁ የመታየት ዕድሉ ዝቅ ያለ ነው ማለት ነው። ቪዲዮ ጥሩ ተምብኔል ኖሮት ጥሩ ቪዲዮ ሰርታችሁ ግን ታይትላችሁ አሪፍ ካልሆነና ሰርች ሲደረግ ካልመጣ ቪዲዮአችሁ አይታይላችሁ። ስለዚህ ሰርች ሊደረግ የሚችል ታይትል መጠቀም አለባችሁ ማለት ነው። እኚህ 3 ነገሮች ካደረጋችሁ ዩቲዩብ ላይ ስኬታማ ማትሆኑበት ምንም አይነት መንገድ የለም። ተጠቅማችሁበታል ማለት ነው። ሌላ ጊዜ እንድንገናኝ ቻናሉን ሰብስክራይብ አድርጉ እና ደግሞ አዲስ ኮንቴንት ክሬተር ስለሆንኩኝ አበረታቱኝ። ቻናሉን ሰብስክራይብ አድርጉ። ቪዲዮን ላይክ በማድረግ ጨርሱት። እዚች ጋር ደግሞ ዩቲዩብ ስትጀምሩ የሚያስፈልጓችሁን አፕሊኬሽኖች የሚያሳይ ቪዲዮ አለ። እዛ እንገናኝ።